ትሰሚኛለሽ? ስለ አይንሽ ነገር ላንሶት ተናገሪና አታስብ፣ ለማንም አልናገርም። ጎበዝ ልጅ። ኑ ግቡ፣ ቁጭ በሉ። የምርመራው ውጤት ደርሷል። ለዛ ነው በፍጥነት የጠራኋችሁ። በመጨረሻም ቃልና አቶ በኃይሉ የሚዋረዱበት ውርደታቸውን የሚከናነቡበት ቀን ደርሳለች። እንዲሁም ደግሞ በተቃራኒው ብሌን የምትደሰትበት ቀንም ቀርቦላታል ማለት ነው። አሁን ላይ የቃል ውጤት ይታወቅ እንጂ የዲኤንኤ ምርመራው ይምጣና ቃል የሰላም ልጅ እንዳልሆነች ካወቅኩ በኋላ እኔም በግልጽ እናቴን አቅፋታለሁኝ፣ እንደ ማንኛውም ሰው እንከባከባታለሁኝ። አሁን ላይ ግን ለሷ መናገር አልፈልግም፣ ምክንያቱም ለሳሚ ስል ይሄንን ነገር ማድረግ የለብኝም፣ ደብቄ ዝም ብዬ ውጤቱ እስኪታወቅ ድረስ መቆየት አለብኝ ብላ ቃል ገብታ ነበረ ለራሷ ማለት ነው ብሌን። ታዲያ ብሌን አሁን ላይ ሻይ ይዛ ለሷና ለሰላም ሻይ ይዛ ስትሄድ ዶክተሩ እቤት ውስጥ ሆኖ ታገኘዋለች። ከዛ በጣምም ትደነግጣለች። ውጤቱ መድረሱን አታውቅም ነበረ። ነገር ግን ይሄንን ሁሉ በድብቅ ያደረገችው ምንም ሳትናገር የዲኤንኤ ውጤቱን በትዕግስት ጠብቃ በስተመጨረሻም ዶክተሩ ውጤቱን ይዞ ከች ብሏል። ታዲያ እሷም ውጤቱ እንደመጣ ለበኃይሉ ደውላ ስትናገር በኃይሉ ደግሞ ቃልን እያሰቃያት ነበር። ሰላም በደወለችበት ሰዓት ላይ ቃል እንደምታስፈልገው ካወቀ በኋላ ማሰቃየቱን ያቆምና አሁን ላይ አንቺን መግደል አልፈልግም፣ አንቺን ማሰቃየት ብቻ ነው የምፈልገው። ለአሁኑ ግን ሰላም ደውላለች፣ መሄድ አለብን ተያይዘን ብሏት ይዟት ሰተት ብሎ እቤት ድረስ ሄዷል። ከገባ በኋላ እንግዲህ እሱ የጠበቀው ሰላም እንዲሁ ዝም ብላ የጠራችው መስሎት ነበረ። ነገር ግን እሷ የጠራችው ለዲኤንኤ ምርመራው ውርደታቸውን ልታከናንብ ነው። ዶክተሩም እንግዲህ ደስ በሚል መልኩ ፈገግ እያለ አቶ በኃይሉን እያየ ነበረ። አቶ በኃይሉ እጁም ይንቀጠቀጣል፣ ሰውነቱም ይንቀጠቀጣል፣ በጣም ደንግጧል። ታዲያ አሁን ላይ ምን ሊውጣው ይሆን? በስተመጨረሻም ውጤቱ ምን አይነት ይሆን? የዲኤንኤ ምርመራው ምናልባት ቃል የሰላም ልጅ እንደሆነች ሰው አለዋውጠው ይሆን ወይ? እዛ ዶክተሩ ጋር ምናልባት አቶ በኃይሉ የማያደርገው ነገር የለምና ምናልባት ውጤቱን ለማቀያየር እንግዲህ ጥረት አድርጎም ሊሆን ይችላል። ማን ያውቃል? አቶ በኃይሉ አድቦ ቁጭ ማለት አይችልም። ዶክተሩም ዲኤንኤ ምርመራ ለመውሰድ በመጣ ሰዓት ላይ በኃይሉ ቀላል ሰው እንዳልሆነ እንዲሁም ደግሞ ሰላም በጅብ መሀል ተካባ እንዳለች አውቋል ማለት ነው። ምን አይነት ሰው ነው? ወንድሙ እንዴት እህቱን በዚህ ልክ ለማሰቃየት የእሷን ሀብትና ንብረት ለማግኘት እንዴት ይሄን ሁሉ መንገድ ይሄዳል ብሎ በጣም ገርሞታል። በምንም ታምር ደግሞ ውጤቱን ልትቀይረው አትችልም ብሎ ፎክሮበት ነበረ። በስተመጨረሻም ምን አይነት ውጤት ይዞ መጥቶ ይሆን? ምናልባት አቶ በኃይሉ ቁጭ ማለት ስለማይችል እጁን አጣጥፎ ቁጭ ማለት ስለማይችል ምን አድርጎ ሲሆን ውጤቱን ምናልባት ሰው ቀጥሮ አለዋውጦት ሲሆን ለማወለዋወጥ እንኳን በጣም ነው የሚከብደው። ምክንያቱም ዶክተሩ ቀላል ሰው እንዳልሆነ ሰላምም ታውቃለች፣ እሱም አውቋል ማለት ነው። በብርም መደራደር ፈልጎ ነበረ። ነገር ግን ዶክተር በብር የምታለል ተራ ዶክተር አይደለውም። ለሀገሬና ለሕዝቤ ታማኝ ሆኜ መስራት የምችል ዶክተር እንጂ እንዳንተ አይነት ጫጩት የሆነ አይምሮ የለኝም፣ ማሰቢያው ድፍን ሆነ ብሎት እንግዲህ የዛለታ በጣም አዋርዶት ነበረ። በዛም ተናዶ እንዴት አድርጌ ውጤቱ ላለዋውጥ እችላለሁ ብሎ እንግዲህ ዘዴዎችን እየዘየደ ነበረ። ነገር ግን በስተመጨረሻ ላይ አልተሳካለትም። አሁንም እንግዲህ ውጤቱ ምን ይሆናል ብላችሁ አሰባችሁ ቤተሰብ? ብሌንም እንግዲህ የቃልን ውጤት ነው እየጠበቀች ያለችው። መቼም ብሌን እናቷ ሰላም እንደሆነች አውቃለች። ሰላምም እየተጠራጠረቻት ነው። ለምንድን ነው ይህን ሰሞን እናቴ የምትይኝ? እናም ደግሞ በጣም እንክብካቤ አብዝተሽብኛል እያለቻት ነው። እሷም ደግሞ እንዳትጠራጠራት
አሁን ላይ አንቺም እኮ ልጄ እያልሽኝ ነው። ስለዚህ ምን ችግር አለው? እኔ ደግሞ እናቴ ብልሽ ምንም እኮ ባትወልጂኝም እንደ እናቴ ነሽ፣ ታስቢልኛለሽ፣ ትሳስሽልኛለሽ፣ እንደ ልጅሽ ነው የምትንከባከብኝ። ምንም እንኳን ብትቆጭኝ እኔ ጥፋትን እንዳልሰራ ክፉ ነገር እንዳይደርስብኝና መጥፎ ነገር ላይ እንዳልወድቅ ብለሽ እንጂ ሰራተኛ እንደሆንኩ እንኳን አታስቢም፣ እንደ ሰራተኛ እንኳን አታመናጭቅኝም እያለቻት እንግዲህ በጣም እየተንከባከበቻት ነው ያለችው ማለት ነው ቃል አሁን ላይ ቃልና አቶ በኃይሉ እንግዲህ በጣም ደንግጠዋል። እንግዲህ ኮርቸም ብለዋል ማለት ነው። በተለይ አቶ በኃይሉ በጣም ነው እየፈራው። ምክንያቱም አሁን ላይ ውጤቱ ላይ ቃል የሰላም ልጅ አይደለችም የሚል እንግዲህ ለመስማት ዝግጁ መሆኑን ነው ማለት ነው። በዛ ላይ ደግሞ እንግዲህ በጣም እየተንቀጠቀጠና ሰላምም ደንግጣ እያየችው ነው ያለችው። ለምንድን ነው በዚህ ልክ ወንድሜ የፈራው ሰውነቱም እንዲህ የሚንቀጠቀጠው ብላ ማሰቧ አይቀርም ማለት ነው። ብሌንም በጣም ፈገግ እያለች ነው። በጣም ደስ ብሏታል። ውጤቱን ካወኩ በኋላ ቃል የሰላም ልጅ እንዳልሆነች ውርደቷን ከተከናነበች በኋላ እንዲሁም ደግሞ የሰላም ወንድም አቶ በኃይሉ ከተዋረደ በኋላ ውርደታቸውን ካየው በኋላ እኔም በነፃነት ከእናቴ ጋር እኖራለሁኝ። እናም ልጇ እንደሆንኩኝ እነግራታለሁ። አሁን ላይ ግን ለእሷም ለእኔም ደህንነት ስል ምንም አልናገርም፣ እናም ለሳሚ ስል አልናገርም ብላ ለራሷ ቃል ገብታ ነገር ግን እናቷን መንከባከብ እንዳለባት እንዲሁም ደግሞ እስከዛሬ ድረስ አጠገቧ ሆና ነገር ግን የእናትነት ስሜት በጣም እየተሰማት ማለት የልጅ እንግዲህ ልጅ እናቷን ሳታገኝ ስትቀር ግን አጠገቧ ሆና እንደ ሩቅ እንግዲህ እናቷን ስትፈልግ ነበረ። አሁን ላይ ግን አጠገቧ ሆና እናቷን ስትናፍቅ እንደነበረ ስታስታውስ አሁን ላይ እንክብካቤ ይገባታል፣ ዝም ብዬ እንክብካቤ እንሰጣታለሁ፣ ነገር ግን እሷም እንደ ልጇ ስለምታየኝ እኔም ደግሞ ያው ኃላፊነት አለብኝ ውጤቱ እስኪታወቅ ድረስ ዝም ብዬ እናቴን እያቀፍኳትኝ እየመገብኳትኝ ደስታን እየሰጠኋትኝ አብሬያት እኖራለሁ ብላ እንግዲህ ወስና ደስ በሚል መልኩ እናትና ልጅ አብረው እያሳለፉ ነው ያሉት ማለት ነው። ሰላም የብሌንን ደስታ ስታይ በጣም ነው የተገረመችው። ምን ተገኝቶ ነው? በዛ ላይ ደግሞ በዚህ ሳምንት ምን እንደሆንሽ አላቅም እናቴ እናቴ እያልሽኝ ነው ብላ እንግዲህ የተጠራጠረቻትን ያለችው ጥርጣሬዋን ደግሞ እውነት እንዳታደርግ ብሌን እንግዲህ እናቴ እንደ እናቴ ነሽ፣ ምንም ባትወልጂኝ እንኳን ወላጅ እናቴ እንኳን ባትሆኚ ልክ እንደ እናቴ እየተንከባከብሽኝ ፍቅር እየሰጠሽኝ ነው፣ እንደ ሰራተኛ እንኳን አንድ ቀን አይተሽኝ አታቂም ብላ እንግዲህ ያው አስመስላ ያው ዙረ ጥምጥም እየሄደች እየነገረቻት ነው ያለችው። ነገር ግን ሰላምም አልነቃችም ማለት ነው። እውነት የእናትና ልጅ ፍቅር በጣም ነው ደስ የሚለው ማለት ነው። እግዚአብሔር አምላክ እንግዲህ አሁን ላይ ብሌንና ሰላምን እንግዲህ ያገናኛቸው እንላለን ማለት ነው። ምክንያቱም አቶ በኃይሉ የሚሰራው ነገር አይታወቅም። ውጤቶቹን በሌላ ሰው አስቀይሮም ሊሆን ይችላል። መጨረሻውን እንግዲህ የሰላምና የብሌን መጨረሻ ይመርላለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ከርበት ብላችሁም ደግሞ የደውል ምልክቷንም ቅልልል ማድረጋችሁን እንዳትረሱ። ሌላኛውና ዋነኛው ነገር እንግዲህ የወይዘሮ ገነትና እንዲሁም ደግሞ የልጇ የዳግም እንግዲህ አሁን ላይ ፍጥጫ ላይ ነው ያሉት ማለት ነው። አንቺ እንዴት ነው ልጅሽ ላይ በዚህ ልክ የጨከንሹ እናቴ እያላት ነው ያለው ዳግም። ምክንያቱም እሷና ቃል ሆነው ነው ብሌንን እንዲጠላት ይህንን ድራማ እንደሰሩ ካወቀ በኋላ እኔ ነኝ እንደዚህ ያደረግኩት ብለሽ ብሌን ፊት ትናገሪያለሽ፣ እንዳጣላችሁኝ ታስታርቁኛላችሁ ብሎ እንግዲህ በጠዋት ከእንቅልፉ ተነስቶ እናቱን ይዞ ወደ እነ ብሌን ቤት አቅንቶ ነበረ። ብሌንና ሰላም እንግዲህ ደስ የሚል የልጅና የእናት ፍቅር እያሳለፉ ነበረ። ምግብ ሰርታ ቡና አፍልታ በሚያምር መልኩ በጣም ደስ በሚል መልኩ እናቷን እየተንከባከበቻት ነበረ። ነገር ግን ከበፊቱኑ ትንከባከባታለች፣ ከሞትም አትርፋታለች ማለት ነው። አሁን ላይ ግን ያው በጣም በዳግም ከፍቷት ስለነበረ ዳግም እንደዚህ አይነት ነገር እንዴት በእኔ ላይ ያደርጋል? በጣም ነበረ የምወደው ማፈቅረው፣ ነገር ግን ለእናቴ ብዬ ነበረ እንደዛ ሳደርግ የነበረው። አልፈልግም፣ ምን እናንተ መራራቅ አለብን፣ እህትና ወንድም ነን ያልኩትኝ እንጂ ከልቤ አልነበረም ብላ እሷም የተጸጸተች ነበረ። እናም ዳግም ያው ከሳሚ ጋር ባያ ሰዓት ላይ በእሷ ተስፋ መቁረጥ ፈልጎ ነበረ። ነገር ግን በእሷ መቼም ቢሆን ተስፋ አልቆርጥም፣ እሷ አይደለችም ጥፋተኛ፣ እናቴና ቃል ናቸው። እኔ በገዛ እጄ ቃልን ቤት አምጥቻት በዚህ ልክ እንደዚህ ጉዲ ስሩኝ እንዴ ብሎ እንግዲህ አሁን ላይ እናቱ እውነተኛውን ነገር እንድትነግራት ለብሌን ይዟት ሄዷል። ያንን እውነታውን ደግሞ አልነገረችም። ዳግምም አዝኗል ማለት ነው። አሁን ላይ እንግዲህ ዳግም
ጠጥቶ ወደ ቤት ሰክሮ እየገባ ነው ያለው። በዛ ነገር ደግሞ ተጸጽታለች ማለት ነው ወይዘሮ ገነት። ልጄን በገዛ እጅ እስከ ዛሬ ድረስ ጠጥቶ የማያውቀውን ሰክሮ እንዲመጣ አደረኩትኝ። ምን አይነት እናት ነኝ? ሰው እንዲህ ይለኛል በማለት ለምንድን ነው የልጄን እንግዲህ ጉዳት በዚህ ልክ ማየት የቻልኩትኝ? ስለዚህ ይህ ነገር ስህተት ነው፣ ሁሉንም ነገር ሁሉንም እውነታ መናገር አለብኝ ብላ ለራሷ ቃል ገብታለች። ነገር ግን ቃል ደግሞ ይህንን ቃሏን እንድታፈርስ አድርጋታለች። ምክንያቱም ሁሉም ነገር ይበለሻሻል፣ እኔም ደግሞ አንቺ ጋር ያለውን መረጃ ለአቶ በኃይሉ እናገራለሁ፣ አለበለዛም ደግሞ ዳግም ከኔና ከአንቺ ይልቅ በማን ሊከፋ ይችላል ብላታለች። ሀሳቧን ልታስቀይራት እየሞከረች ነው። እንግዲህ ወይዘሮ ገነት ትክክል አይደለም ያደረገች። ምክንያቱም እንግዲህ ዳግምና ብሌን የስጋ ዝምድና የለባቸውም። ስለዚህ በየትኛውም ነገር ይፈቀድላቸዋል ማለት ነው። ያንን ነገር ደግሞ ዳግም ስለሚያምንበት እኔና እሷ የስጋ ዝምድና እስከሌለን ድረስ በማንኛውም በእምነትም በኩል ሆነ በሌላኛውም በህብረተሰቡም በኩል ቢሆን ይፈቀዳል። ለምንድን ነው በዚህ ልክ እኔና እሷን ለማራራቅ የምትሞክሪ ብሏታል እናቷን። እኔ ይህንን ጉድ ለማንም አልናገርም፣ ማንም እንዳይ ደግሞ አልፈልግም፣ ሁለቱ መፋቀር የለባቸውም ብላ እንግዲህ ይህንን ነገር አድርጋለች። ልጇ ግን በጣም አዝኖባታል። እስከዛሬ ድረስ ጠጥቶ የማያውቀው ዳግም ሰክሮ ቤት ሲገባ በጣም ነው ያዘነችው፣ በጣም ነው ያለቀሰችው ማለት ነው። እና ለምን እንደዚህ ታደርጉኛላችሁ ብሎ እንዲጸጸቱ እያደረጋቸው ነው ያሉት። ግን በስተመጨረሻ እሷን መልሳ ክደዋለች ማለት ነው። ምክንያቱም ቃል ገብታላት ነበር ሁሉን ነገር ለብሌን እናገራለሁ ብላ። ብሌን ጋር ስትደርስ ግን እኔ ይህንን ነገር ማድረግ አልችልም፣ የፈለገው ነገር ይምጣ እንጂ ብላ ማለት ነው ሳትናገር ዝም ብላለች። ታዲያ ለምንድን ነው በዚህ ልክ የምትዋሸኝ? እናቴን ደግሞ ዋሽተሽ አስታርቅኝ ብልሃት ነው እንዲህ ብላ እንግዲህ በሌላ መንገድ ተረድታለች ማለት ነው። ብሌንም እንግዲህ የብሌንና የዳግም ፍቅርስ እንዴት ነው? ታርቀው አንድ ላይ ይሆናሉ ብላችሁ ታስባላችሁ? ወይንስ አሁን ላይ ሳሚ እያፈቀራት ነው ያለው? የሳሚ ልትሆን ትችላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ።